ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ዛሬ አብረን ቆንጆ የሆነ አተርክክ ወጥ አብረን እንሰራለን። አብራችሁን ቆዩ። ዛሬ ቆንጆ አድርገን የምንሰራው አተርክክ ነው። አተርክክ በጣም የሚጣፍጥ ቆንጆ የሆነ ወጥ፣ አንዳንድ ጊዜ ደግሞ በተለይ በጾም ወቅት በደንብ የሚበላ ብዙ ቦታ ለአይነት የምናቀርበው ቆንጆ ወጥ ነውና ዛሬ የምንሰራው በቃ እጅ የሚያስቆረጥም ቆንጆ አተርክክ ወጥ ነው። እንግዲህ ወጥ ስንሰራ ሁልጊዜም በመጀመሪያ የሚያስፈልገን ሽንኩርት ነው። ሽንኩርቱን ከትፌ አብስዬ እዚህ ጋር እንደምታዩት እርድ ጨምሬበታለሁ። ከእርዱ ጋራ የተወሰነ ካቁላላሁት በኋላ ነጭ ሽንኩርት በደቃቁ ከትፌ ጨምሬበታለሁ። አልጫ ወጦች ስንሰራ ነጭ ሽንኩርትና ዝንጅብል በቃ ዋና ማጣፈጣችን ነው። ምክንያቱም ጣዕሙን በጣም ቆንጆ የሚያደርገው የሚያጣፍጠው ብዙ ጊዜ ነጭ ሽንኩርትና ዝንጅብል ነው። ምክንያቱም ሌላ ቅመም ብዙ አንጠቀምም። እኔ ደግሞ ቅመም ብዙ አልጠቀምም። አንዳንድ ጊዜ የአልጫ ቅመም የተዘጋጀ አለ፣ ግን ነጭ ሽንኩርትና ዝንጅብል ለጣዕሙ በጣም ቆንጆ ነው። ቁሌቱን በደንብ ካቁላላችሁ በኋላ እዚህ ጋር እንደምታዩት አተር ክኩን ቁሌቱ ላይ ጨምሬያለሁ። አተር ስትቀቅሉ አተሩን በጣም አታብስሉት። በተለይ ለአተር ክክ ወጥ ከሆነ አተሩ በጣም መብሰል የለበትም። በጣም ካበሰላችሁት ወጥ ውስጥ ሲገባ ወይ ሽሮ ይሆናል ወይ ድፍድፍ ብሎ በጣም ይወፍርና ልክ እንደሚቆረስ ነው የሚሆነው ወጡ በተለይ ሲቀዘቅዝ። ስለዚህ በተቻለ መጠን አተሩን በጣም ማብሰል የለባችሁም። ምክንያቱም ስትቀቅሉ መጀመሪያ ካበሰላችሁት ወጡ ላይ ደግሞ አብራችሁ ማንተክተክ ማቆየት አትችሉም። ምክንያቱም በቃ ቡክት ይላል። ስለዚህ አተሩ በቃ ትንሽ በሰል ሲል እሳቱን ታጠፉትና ታጠነፍፋላችሁ። አተሩ ትንሽ ሲቀረው ስለሆነ ያወጣሁት እዚህ ጋር እንደምታዩት ፈጠጥ ፈጠጥ ብሏል። የሚቀረውን ከዚህ ከቁሌቱ ከወጡ ጋራ ነው አብሮ እንዲበስል የምፈልገው። ስለዚህ የተወሰነ ከቁሌቱ ጋራ አተር ክኩን ካሸሁት በኋላ ኮረሪማ ጨምሬ እንግዲህ ከልሸዋለሁ። ምክንያቱም አሁን ሲንተከተክ ደግሞ መብሰል ያለበት የቀረውን ያህል አብሮ ይበስላል። በኋላ በደንብ አድርጋችሁ ታንተከትኩታላችሁ። ሁሉንም ነገር ከጨመራችሁ ከቀመሳችሁ በኋላ በደንብ መንተክተክ አለበት። ካልተንተከተከም እንዲሁ ስላልተዋሃደ ውሃ ያቀራል። ልክ አተሩን ጨምራችሁ እሳቱን ካጠፋችሁ ካልወጣለት ውሃ ያቀራል። ወጣችሁም ደግሞ ቶሎ ሊበላሽ ይችላል። ከተንተከተከ በኋላ ጨውን ቀምሳችሁ ሁሉ ነገር ሲበስል ሲዋሃድ ቃሪያ ትጨምሩና በቃ እሳቱን ታጠፋላችሁ። የቀረውን ያህል ደግሞ ከቃሪያው ጋራ እየተዋሃደ እንዲንተከተክ እሳቱ ላይ ትተውታላችሁ ማለት ነው። ዛሬ አብራችሁኝ ስለነበራችሁ አመሰግናለሁ። አብረን እንግዲህ ይሄንን የመሰለ ቆንጆ አተርክክ ወጥ ሰርተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሁላችሁም ሰላም ሁኑ።